አዛርዬ? እንዴት ምን ላድርግ? ከገዛን ሁሉም ነው። ኧረ በለዚያ ደግሞ አለመግዛት ይሻላል። አዛርዬ ዋጋው እኮ እውነትሽን ነው። አሜሪካ በጣም ታምራለች። አንድ ቀን እናያታለን። እንዴ ማሚ አሜሪካ እዚህ ልመጣ ነው? አሜሪካ እዚህ ልመጣ ነው ይላል እና ዛሬ ዋጋው ውድ ስለሆነ አንድ ሰዓት ብቻ ነው የገዛሁት። እሺ ለማናቸውንስ? ለአንደኛ ብትሰጠው አንደኛ ይከፋዋል። አዎ በእርግጥ ልጆችን ለመለየት ተገቢ አይደለም እኮ። ምን ልታደርግ አሰብክ? ምን ያስቅሻል? አይ አዛልዬ ይኸውልሽ ለልጆቼ ምርጥ የቻት አመጣሁ ስትለኝ እኮ 4 የቻቶች ያመጣህ እንጂ። እና ያ ታዲያ አመጣው አይደል? አንድ ብቻ እንደ አምባሻ የቆረሱ እንዲካፈሉት ነው ወይስ ሜትር ከ50 አልጋረከው? አንድ የቻት ለ4? አዛርዬ እኔ እኮ ይህን የገዛሁት ገና ሳየው ስለወደድኩት ነው። ደግሞ አንድ ብቻ በዛ ላይ ዋጋው። እሺ አሁን ለማናቸውን ውስጥ ዛሬ አይጠፋም እኮ ተናገራ። በቃ ዘሩ እንዲህ እናድርግ። ልጆች ይጠሩና ራሳቸው እሱን። አይሆንም አዛሩ። ይሆናል። ተይ ግድ የለም ልጆች። ይቤ ማፊ አረ ልጆች ምንድነው እንደዚህ በግር ማለት? አባቢ ሁላችንም ስንጠራን እኮ ምን መጣ ብለን አይደል? ምን መጣ ብላችሁ ደንገጣላችሁ አይደል? አሁን ወደ ዋናው ጉዳይ ወደ ገደለው። እንግዲህ ምን መሰላችሁ? አባታችሁ ከአሜሪካ ሲመጣ በጣም ምርጥ የቻችሁ ወንዳታ የተን አተንቀሽቀሽ የውላችሁ አንድ ብቻ። አዎ አንድ ብቻ። ታዲያ አንድ ብቻ ይዘህ ከመጣ ይቀር ለምን የግድግዳ አንተ ግድግድ ያርጋ አንተ። እንግዲህ እንደምታዩት አባታችሁ ከአሜሪካ ሲመጣ አንድ የቻት ለ4 ልጆች ይዞ መጥቷል። ቆይ ግን ከዚህ በኋላ የዚህ ሰዓት ባለቤት ማን? ነይ ማፍዬ አትከፊ፣ ለልብሽ ታያለሽ። ማሚ አባቢ አሁን የዚህ ሰዓት ባለቤት ማን ነው? ለምን ሁላችንም ግጥም አንጥፍም? አዎ አጭር ግጥም ጽፈን አሪፍ ግጥም ለጻፈው ሰው ሰዓቱን ይሸለማል። አዎ ይሄ ጥሩ ሀሳብ ነው። እንደውም ልጆች የተነፍሱ ተፍቷቸውን ለመፈተን ይረዳል። በሉ ሁላችሁም 10 ደቂቃ ሁላችሁም 3 ደቂቃ ተሰጣችኋል። ምጥን ያለ ቆንጆ ግጥም። ታዲያ ለመሸለም ብቻ ሳይሆን ልጆችን ታላቅ ሀገራዊ ጉዳይ ላይ ያላቸውን ቀና አመለካከት ለመርዳት ጭምር ስለሆነ በርቱ። እሺ አሁን ሰዓቱ ልጆቹ ስላልሆንኩ ነው አይደል? ልጆቹ ቦኖሬኒ ልጃችንማ ነሽ። ታዲያ ምን ጎደለብሽ?
አባይ የሚለውን ሀሳብ ያመጣሁት እኔ ነኝ። ደግሞ ማን ባመጣው ሰማን? ትርፌ ምን ፋረቁን ትተሽ ምን ፈለግሽ? እኔም ልወዳደር ትወዳደር በቃ ትወዳደር ግጥም አዎ ምን ነው ትርፌ በግጥምና በግጥም መሀል ልዩነት አለ ሰዓት ለመሸለም ነው አዎ ሰዓት ትርፌ ሰዓት አይወድላትም ያለው ማን ነው ልክ ነሽ በሰዓት ምን ያህል ምግብ እንደምትበይ ለማወቅ ይጠቅምሻል እወዳደራለሁ በቃ ከበላይ ተፈቅዶልኛል አሁን ሰዓት እንይዛለን ሁላችሁም በ3 ደቂቃ ውስጥ ጨርሳችሁ እንድትከስት ጀምሩ አባይ 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 ማደረኝ ነው አባይ 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 ልጅ ውሃ ጠማው አባይ 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 ዘመንዙ ጠገብን በያዙ ከተመኙት ሳይቀር ወንዝና መመኘት ሀገርን ሳይለቁ የሰው ሀገር መገኘት አባይ 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 ተገድቧል ኃይልም አመንጭቷል መብራታችን በርቷል ግጥሞቻችሁ በጣም ያምራል አፋኝ እንጂ እኔ ይበልጣል ዝም በይ ቀልቀል አሁን ተሸላሚ የሆነው ሰው ለመለየት በጣም አዎ ለመለየት አስቸጋሪ ነበር ማስጠንቀቂያ እውነቱን ነው አዎ አዛሉ እውነቷን አዛልዬ በይዘሩ ሰዓቱን በደንብ አየሽው አዎ በጣም ቆንጆ ሰዓት ነው ይህ ሰዓት እጄ ላይ በጣም አምሮበታል It's caught in the crossfire